ሰሞነኛው የአርሲው ክስተት ንጹሃን ዜጎች በማንነታቸውና በእምነታቸው ምክንያት ብቻ ሕይወታቸውን ሲነጠቁ ቤተክርስቲያን ስትቃጠልና ምዕመናን የሰቆቃ ሰለባ ሲሆኑ የሚታየው ትዕይንት በታዋቂው የኪነ ጥበብ ሰው ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ያዞ እንባ በተሰኘው ስሜት ቀስቃሽና መራራ ዋይታ ውስጥ የተገለጸውን እውነት በጉልህ የሚያስታውስ ሆኗል። ቴዲ አፍሮ ያዞ እንባ ግን አይደለም የኔ ቢከብድ እኮ ነው ሐዘን ሲል የገለጸው የሐዘን ጥልቀት ዛሬ በአርሲ ምድር ለተፈጸመው ሰቆቃ የሚፈስ እውነተኛ እንባን የሚወክል ነው። ቴዲ አፍሮ አክሎም ከዘመን ጋር ገጥሞ ጣዬ ሳያሳይ ይፈሳል እንባዬ በማለት በዘመናት መካከል የሚፈራረቁትን መከራዎችና የንጹሃንን ድምጽ አልባ ሰማዕትነት ይገልጻል። ቴዲ አፍሮ ይሄንን ያዞ እንባ የተሰኘ መራራ ዋይታውን እንደ ሰሞኑን የአርሲ ጥቃት በአሰቃቂ ሁኔታ ሕይወታቸው ለተነጠቀች ለተሳደዱና ለተጎሳቆሉ ወገኖቹ ማስታወሻ እንዲሆንለት መመኘቱ ይታወሳል። ይሁን እንጂ ከዚህ አይነቱ ልባዊና ጥልቅ ከሆነው ሀገራዊ ሐዘን በተቃራኒ የክፉ ቀንን መከራ ለግል ጥቅምና ለሳንቲም ለቀማ የሚጠቀሙ አካላት መበራከት ማህበረሰቡን ይበልጥ እያስቆጣ ይገኛል። እንደ እሸቱ መለሰ ያሉ ግለሰቦች በህዝብ ስም የሚለምኑና በሚገዘቱባት ቅድስት ቤተክርስቲያን ስትቃጠልና ልጆቿ በአሰቃቂ ሁኔታ ሲታረዱ ዝምታን መምረጣቸው አልፎ ተርፎም ለሌላ የጥቅም ለቀማ መሯሯጣቸው የብዙዎችን ሕሊና አክስሏል። ይህ ዝግጅት በአርሲ የተፈጸመውን ጥቃት ማዕከል በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገጠሟትን ዘርፈ ብዙ ፈተናዎች፣ የፖለቲካ ሴራዎችና በተለያዩ ታዋቂ ግለሰቦችና አስተያየት ሰጪዎች የተንጸባረቁ የወቅቱን መራራ ሀቆች በሰፊው ይተነትናል። ለአፍታ አብራችሁን ዝለቁ። ማህበራዊ ሚዲያውና የዩቲዩብ መድረኮች ለብዙዎች የሀብት ማከማቻና የዝና ማማ መውጫ ሆነዋል። ይሁን እንጂ ማህበረሰቡ መከራ ውስጥ በወደቀበት ንጹሃን ወገኖቹ በአርሲ በግፍ በሚታረዱበትና መከራን በሚጋተቱበት በዚህ የሰቆቃ ጊዜ የእነዚህ ግለሰቦች እውነተኛ ማንነት ፍንትው ብሎ ወጥቷል። በተለይም እሸቱ መለሰን በተመለከተ ማህበረሰቡ እያሳየ ያለው ተቃውሞ እጅግ እየበረታ የመጣ ጉዳይ ነው። ይህ ግለሰብ ትላንትና ጥቅሙንና ገንዘቡ ሲነካበት በአምቢ አበሻን በምን ያህል ደረጃ አውርዶ ሲያበሻቅጣትና ሲያዋርዳት እንደነበረ ታሪኩን ማንም አልረሳውም። የእሸቱ መለሰ ቀመር ግልጽ ነው። ገንዘብ ባለበት እሸቱ አለ፣ መከራና ሐዘን ባለበት ግን እሸቱ የለም። ዛሬ ወገኖቻችን በአርሲ በግፍ ሲታረዱ የእሱ ድምፅ አለመኖሩ ማንነቱን ፍንትው አድርጎ አሳይቷል። በዚህም ምክንያት ለገዳማትና ለአድባራት አለቆች ከባድ ማስጠንቀቂያዎች እየተላለፉ ይገኛሉ። ከዚህ በኋላ ለገንዘብ ማሰባሰቢያ ወይም ለቤተክርስቲያን ማስታወቂያ ብላችሁ ከእሸቱ መለሰ ጋር የምትደራደሩ መድረክ የምትሰጡ ማናቸውም የአድባራትና የገዳማት አስተዳዳሪዎች ካላችሁ በአርሲ ንጹሃንን ከጨፈጨፉት ገዳዮች ለይተን አንመለከታችሁም እየተባለ ነው። የንጹሃን ወገኖቹ ደም እየፈሰሰ ባለበት በዚህ የሰቆቃ ጊዜ ለገንዘብ ብቻ የሚሰግድ ሰውን ለቅድስት ቤተክርስቲያን መድረክ መስጠት ሰማዕታትን ዳግም መውጋት ነው። ከእንግዲህ በንጹሃን ስቃይ ላይ በሚደረግ የገንዘብና የይስሙላ ድራማ አንታለልም የሚሉ ድምጾች በከፍተኛ ሁኔታ እየተሰሙ ነው። በኢትዮጵያ ታሪክ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ላይ የገጠማት አይነት ዘርፈ ብዙና አደገኛ ፈተና ገጥሟት አያውቅም። በክርስቶስ ደምና ሕማም ለተመሰረተችው ቤተክርስቲያን ግፍና በደል ጌጧ ቢሆንም የአሁኑ ግንባር ቀደም ፈተና እጅግ አሳዛኝና አደገኛ ቅርስ ይዟል። በታሪክ ሂደት ውስጥ ፍርደ ገምድል በሆነ መንገድ አባቶች በአደባባይ መስዋዕትነትን ሲቀበሉ ከቃላቸው ዝንፍ ሳይሉ በሞታቸው በመመስከር የዚህን ዓለም ሸፍጥ ድል ነስተው ሚሊዮኖችን ወደ ክርስትና ጠርተዋል። ዛሬ ግን ነገሩ በተገላቢጦሽ ሆኖ ምዕመኑ ሰማዕትነትን ይቀበላል፣ እረኛው ይኖራል የሚል መራራ ሀቅ ነግሷል። የቤተ ክርስቲያኒቱ ፈተናዎች በሁለት አበይት ክፍሎች የሚከፈሉ ሲሆን እነሱም ውስጣዊና ውጫዊ ፈተናዎች ናቸው። ውስጣዊ ፈተናዋ እጅግ አስቸጋሪ ቢሆንም ውጫዊ ፈተና ደግሞ ከምን ጊዜውም በላይ እያስቸገራት ይገኛል። የቤተ ክርስቲያኒቱ ውጫዊ ፈተና የውስጣዊ ሁለንተናዊ አስተዳደር ንቅዘት ውጤት መሆኑ ችላ የማይባል ሀቅ ነው። ቲና በቀለ እነዚህን ውጫዊ ፈተናዎች ከብዙ በጥቂቱ የሚከተሉት ዋና ዋና ነጥቦች ይከፋፍላቸዋል። በመጀመሪያ የተቀመጡት የኢትዮጵያ መንግስት ቀጥተኛና ተዘዋዋሪ ጥቃቶች ናቸው። ከ50 ዓመታት በላይ መንግስት በቀጥታ የበቀል ቀስቱን ያነጣጠረው በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ነው። ይህ ሁኔታ ወርቅ ላበደረ ጠጠር እንደሚባለው አይነት ነው። የመንግስት አስተዳደራዊ መዋቅር በተቀናጀና በተጠና መንገድ በቀጥታና በተዘዋዋሪ በውሸት ትርክት ፕሮፓጋንዳ በመንዛት የኢትዮጵያ ብሔረሰቦችን በጠላትነት እንዲነሱባት አድርጓል። በታሪክ ሂደት ውስጥ ፓትርያርኳን እስከ መረሸንና እንዲሰደዱ እስከ ማድረግ የተደረሰ ሲሆን ያልበቁ ጳጳሳትን ከቤተ ክርስቲያናቱ ቀኖና ውጪ መንግስት ሾሙባታል። በስነ ምግባራቸው የዘቀጡ ዕውቀት የሌላቸውንና ነፍሰ ገዳዮችን በቀጥታ በስራ አስኪያጅነት መደብ ላይ አስቀምጧል።
ሌላኛው ፈተና የአክራሪ ፕሮቴስታንቶች ጸረ ኦርቶዶክስ ዘመቻ ነው። ፕሮቴስታንቶች ስለ ኢትዮጵያና ስለ ኦርቶዶክሳዊት ቤተክርስቲያን ያላቸው መረጃና አመለካከት ከእውነታው እጅግ የራቀ ነው። እነሱ ከውጭ የነገሯቸውን ትርክቶች ብቻ እንደ ጸሎት በመድገም ኦርቶዶክስን ከሰሜን ኢትዮጵያ ፖለቲካዊ ስልጣን ጋር በማያያዝ ዘረኝነትን ያቀነቅናሉ። ከተሐድሶ ወገኖች ጋር በመተባበርና ወደ ውስጥ አስርጎ በማስገባት ከፍተኛ የስድብና የማጥላላት ዘመቻ በማካሄድ እንዲሁም ምዕመኖቿን በማስኮብለል ቤተክርስቲያኒቱን በከፍተኛ ደረጃ እየጎዷት ይገኛሉ ሲል ቲና በቀለ ያብራራል። የዓለም አቀፍ ስውር እጆች ሴራም አብሮ መጠቀስ አለበት። ይህ የማይታይ ስውር እጅ የአንድ ዓለም መንግስትን እውን ለማድረግ የሚከናወን ትውልድ ተሻጋሪ መናፍስታዊ ጥረት አካል ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉትን ጥንታዊ ታሪካዊና እውነተኛ ሃይማኖቶች ገዝግዞ መጣል ተቀዳሚ ተግባራቸው በመሆኑ በተለያዩ መንገዶች ጥቃት እያደረሱባት ይገኛል። ዓለም አቀፍ ድንበር ተሻጋሪ ግዙፍ የዜራ ድርጅቶች የኢትዮጵያ ኦርቶዶክስን ዋነኛ ኢላማቸው አድርገው መንቀሳቀሳቸው በተጨባጭ የሚታይ ሀቅ ሆኗል። ሌላኛው የኢትዮጵያ ኦርቶዶክስ ተዋሕዶ ጠላቶች ደግሞ የማርክሲዝምና ሌኒኒዝም የአስተሳሰብ ቅሪቶች ናቸው። በደርግና በኢህአዴግ ዘመን የተዘራው የጸረ ኦርቶዶክስና የጸረ ጥንታዊ ታሪክ አይዲዮሎጂ ሰለባ የሆኑት የፖለቲካ ሰዎች፣ የአርት ባለሙያዎች፣ የሚዲያ ባለሙያዎች፣ የአገር ሽማግሌዎችና በተለያዩ ሴክተሮች ውስጥ በኃላፊነት ላይ የተቀመጡ የያ ትውልድ ፍሬዎች ዛሬም ድረስ ቤተክርስቲያኒቱን በመፈተን ረገድ ግንባር ቀደም ተዋናዮች ናቸው። በቲና በቀለ ጽሑፍ ውስጥ የመጨረሻዎቹ የቤተክርስቲያኒቱ ፈተናዎች ተብለው የቀረቡት በቋንቋ ላይ የተንጠለጠሉ ብሔርተኞች ናቸው። ሃይማኖታቸውንና አስተሳሰባቸውን ከባዕዳን ማለትም ከአውሮፓና ከአረብ ተውሰው በቅኝ ግዛት ያስተሳሰብ መዋቅር ውስጥ እየማቀቁ የራሳቸው የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ግን እንደ ጨቋኝ በመቁጠር ጠዋት ማታ ሲከሱና ሲበድሉ ውድ ጊዜያቸውን ያባክናሉ። በአንጻሩ ደግሞ ራሳቸውን ለውጭ ባርነት ያመቻቻሉ። ቲና በቀለ እንደሚለው ከሆነ የኢትዮጵያ ኦርቶዶክስ አማኝ ሁሉ የቤተ ክርስቲያኒቱን ውስጣዊና ውጫዊ ፈተናዎች አውቆ ሁለንተናዊ አብዮታዊ ንቅናቄን ለመፍጠር መደራጀት፣ የራሱን ታሪካዊ አሻራ ማሳረፍና ለአፍሪካ ነጻነትና እድገት የበኩሉን ኃላፊነት መወጣት አለበት። በአርሲ የተደረገውን የኦርቶዶክስ ምዕመናን ጭፍጨፋ ተከትሎ በርካታ ኢትዮጵያውያን ጥልቅ ሐዘናቸውን ገልጸዋል። በአንጻሩ መንግስት በስመጥር ተዋንያን ህልፈት መግለጫ ከማውጣት አልፎ ለቅሶ ደራሹ ሹማምንቱን ይልክ እንዳልነበር አሁን ግን መጽናናቱን ይስጣችሁ ማለት እንኳን ከብዶት እንደ ተራ ግለሰብ ጆሮ ዳባ ልበስ ማለት መርጧል። ይህ ለዓመታት ሳያለሰልስ እየቀጠለ ያለው እልቂት በማጽናናት ብቻ የሚታለፍ ሳይሆን አሁኑኑ ከተጠያቂዎቹ ጎን በመቆም ቀጣዩን ጥቃት ሙሉ በሙሉ በማስቀረትና ወንጀለኞቹን ለፍርድ በማብቃት ሊቋጭ የሚገባ ነው። ነገር ግን የኃላፊዎቹ ቸልተኝነት ሂደቱ እንደሚባባስ እንጂ እንደሚሻሻል አያመላክትም። ይህንን ጥፋት በማውገዝና ቀጥተኛ ተጠያቂ መሆን ያለበት የመንግስት አካል ከማሳሰብ አንጻር የተሰጡ አስተያየቶችን ስንመለከት ከቅንነት የመነጨ ሀሳቦች እንደሚመጡት ሁሉ በማር የተለወሱ መርዞችንም እየተመለከትን ነው። እነዚያ የጥፋት መልእክቶችና መግለጫዎች የጉዳዩ ማድበስበሻ ስልቶች ናቸው ብሎ ከመኮነን ባለፈ የጉዳዩ ማስፈጸሚያ ስልቶችም ሊሆኑ እንደሚችሉ ማሰቡ አስፈላጊ ነው። ኤፍሬም አሊ የሁለቱን ኢትዮጵያውያን መልእክቶች በማነጻጸር እንደሚከተለው ያብራራዋል። በጸሐፊው እይታ ሀውለት አህመድ የቅንነትና የሀገራዊ አንድነት ተምሳሌት ሆና ቀርባለች። ዶክተር ሀውለት አህመድ ሀገራችን መከራ በገጠማ ጊዜያት ሁሉ በቀዳሚነት ልባዊ ሀዘኗን የምትገልጽ እንቁ ኢትዮጵያዊት ናት። በተሰጧት ኃላፊነቶችም ላይ የሀገርና የሕዝብን ጥቅም አስቀድማ የምትሰራ መሆኑ ይታወቃል። ከዓመታት በፊት ቅዱስ ሲኖዶስን በብሔር ለመክፈል ተሞክሮ በነበረበት ወቅት ብሔርን ከብሔር፣ ሕዝብን ከሕዝብና ሃይማኖትን ከሃይማኖት የሚያጋጩ በርካታ መልእክቶች በአዲስ አበባ ጎዳናዎች ላይ በሌሊት ተለጥፈው ሲያድሩ በማለዳ መልእክቷን አቅርባ የተጠነሰሰውን ሴራ መሳለቂያ ያደረገችው እርሷ ናት። የተለጠፉትን ተንኳሽና ጥላቻ አዘል መልእክቶችን ፎቶ አንስተው አንቺስ ምን ትያለሽ ላሏት ራሳችሁ እንዳደረጋችሁት አውቃለሁ ብላ የቋመጡለትን መተላለቅ አምክናባቸዋለች። በአሁኑም ችግር ያቀረበችው ጽሑፍ ሻማ ማብራት ሰለቸን፣ ህዝቡ ይጠበቅ፣ ኃላፊዎቹ ይጠየቁ የሚል ግልጽ መልእክት ነው። ከዚህ አንጻር እንደ ሀውለት ያሉትን በቅንነት የሚሰጡ ሀሳብ ፍቅርን፣ መተሳሰብና አንድነትን በመዝራት ለሀገርና ለህዝብ ሰላም ያላቸው ሚና ከፍተኛ ነው። በጸሐፊው እይታ መሰረት ከሆነ ግን አህመዲን ጀበል የዲክቶ ሲምፕሊስተር ሚና የተጫወተ ማታለያ የሆነ ሰው ነው። በዚህ መሰረት በአህመዲን ጀበል በኩል የቀረበው መልእክት ከሀውለት በተቃራኒ የሚቀመጥ ነው። አህመዲን ቅዱስ ሲኖዶስ ተገንጥሎ በነበረበት ወቅት ቤተክርስቲያን ጥቁር ስትለብስና ብዙ ሙስሊሞች አብረው ሲያዝኑ፣ እርሱ ግን ከአንዲት ወጣት ሴት ጋር ባደረገው ቃለ ምልልስ ይሄ እኮ ምንም ማለባበስ የሚያስፈልገው ነገር አይደለም፣
መከፈልና መገንጠል ነው ካለባቸው አይቀርም ሲል ሐሳቡን በመቋመጥ ገልጿል። እርሱ ብቻ ሳይሆን የሙሐመድ አህመድ የቀድሞ ሚስት የነበረችው ወይዘሮ እጅጋየሁ ወቅቱን ነጭ በነጭ ለብሳ እንዳሳለፈችና ጥቁር ለብሳ የመጣች ሰራተኛዋን ከስራ እንዳባረረች በኩራት ተናግራለች። ስለ አሁኑ የአርሲ ችግርም አዝኛለሁ ያለበት የአህመዲን መልእክት ጸጉር ስንጠቃ ሳያስፈልገው ይህን ተውት ለማለት የቀረበ የአመክንዮአዊ ስህተት ስልት ነው። የተጠቀመው ስልት ዲክቶ ሲምፕሊስተር በመባል ይታወቃል። ይህ ስህተት አንድን የተወሰነ ጉዳይ ሆን ብሎ ለማረሳሳት ወይም ለማስተው ተቀባይነት ያለውን አጠቃላይ ደንብ የመምረጥ ስልት ነው። ይህም ማለት አንድን ጽኑ ታካሚ አልጋ ላይ ትቶ የማህበረሰቡን ጤና ለማሻሻል በማለት ወደ ስፖርት እንቅስቃሴ መሄድ ወይንም የተራበን ሰው ለምን ችግርን በዘላቂነት የምንፈታበትን መንገድ አንፈልግም ብሎ ቁራሽ እንጀራ ሳይሰጡ ስለ ጥናትና ምርምር ማውራት ማለት ነው። አህመዲን ጽሑፉን ሲጀምር በሀገራችን የዜጎች ሞት ስፍራ ያቀያየረ በማለት ነጠላውን የአርሲ ሁኔታ በመልቀቅ ስለ ሀገር በማውራት ይንደረደራል። ነገሩን እያፈዘዘው ሲመጣም እንዴትና መቼ ለምንስ በህግ ቁጥጥር ስር ማድረግ ሳይቻል ቀር የሚሉ ጥቅል ጥያቄዎችን አስከትሎ ወደ ዘላቂ መፍትሄ ይወርዳል። የአህመዲን ጀበል የመፍትሄ አስኳል ቆም ብለን የሚል ነው። እሳቱ እየነደደ ባለበት ሰዓት በተገኘው ነገር እናጥፋው ይባላል እንጂ ቆም እንበል ማለቱ ወቅቱን አይዋጅም። የአህመዲን ከዚህም አልፎ ተጠያቂዎቹንና አውዱን ለማስረሳት ንጹሃን ዜጎች በመስጊድና ቤተክርስቲያን እያለ ያንቦረቀቀውና ቆም ብሎ በማሰብ በስሜት ተጽዕኖ ስር ከመውደቅ በራቀ መልኩ ነገሮችን መመርመር መምከርና የጋራ መፍትሄ መፈለግ እያለ የጉዳዩን መያዣ መጨበጫ እንዲጠፋ ያደርገዋል። ነገሩን እንርሳው እርሱት እያለ ነው። እርሱ በግሉ ስለ መፍትሄው ካለማሰቡም በላይ ሁላችንንም ጨምሮ እኛ በማለት ተስፋ አስቆራጭ መደምደሚያውን እንዲያስቀምጠዋል። እንደ ዜጋ ማድረግ የምንችለው ለሟች ቤተሰቦችና ወገኖች መጽናናትን መመኘት ብቻ በመሆኑ እያዘንኩ ለሟች ቤተሰቦች መጽናናትን እመኛለሁ። ወጣቶችን ሰብስቦ በሰጣቸው ስልጠናዎች ላይ ስለ ፕሮፓጋንዳ ስትራቴጂ፣ ሴራ ትንተናና የሚዲያ አጠቃቀም ያነሳቸው ሀሳቦች ከማንም የሃይማኖት ሰባኪ ቀርቶ ከምዕመን እንኳን የማይጠበቅ ነው። ኦርቶማራ የሚለው ሴረኛ ስያሜውን ጨምሮ ብሔር ፖለቲካንና ሃይማኖትን ቀይጦ የሚያነሳቸው ሀሳቦች የሰዎችን ደህንነት የሚፈታተኑና ሌሎችን ለጥፋት የሚያሰማሩ ናቸው። ሃይማኖት ግን በእምነትና በቅንነት እንጂ እንደ ፖለቲካ በፕሮፓጋንዳና በሴራ ትንተና የሚካሄድበት መንገድ አይደለም። እንዲህ ያሉ ሰዎች ለሁላችን ሰላም ጠንቅ በመሆናቸው በአንክሮ ሊስተዋሉና ሊታረሙ ይገባል። እኛ ለዛሬ እዚህ ጋር አበቃን። ቸር ያቆየን።